ሰላም ጤና ይስጥልን የኢትዮ ፋክስ ተከታታዮች፣ ዛሬ በምስራቅ ወለጋና በጎጃም አቅጣጫዎች በወታደራዊ መስክ በርካታ አበይት ክስተቶች ተመዝግበዋል። በምስራቅ ወለጋ ጉቶ ጊዳና ሲቡ ወረዳዎች ለ5 ሰዓታት ያህል በተካሄደ ከባድ ውጊያ የጦር መሳሪያዎች መማረካቸውን፣ የመንግስት ሰራዊት አባላት መወገዳቸውን የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ህዝብ ግንኙነት ኃላፊ አርበኛ አስረስ ዳምጤ ገለጹ። በሌላ በኩል በጎጃም በርካታ ግንባሮች በጮቄ ተራራ፣ በደንበጫ፣ በስናን፣ በዋሸራ እንዲሁም በደብረ ማርቆስ አቅጣጫ በመካናይዝድ የታገዘ መጠነ ሰፊ እንቅስቃሴ መደረጉ የተገለጸ ሲሆን የፋኖ ኃይሎች ደጋሰኝ፣ ፋግታና ጉት የተባሉ ቦታዎችን በቁጥጥር ስር ማዋላቸውን አስታውቀዋል። በሰላማዊ ዜጎች ላይ ደረሰ የተባለው ከባድ መሳሪያ ጥቃት በአዲስ አበባ እየተካሄደ ያለው የምክክር ጉባኤ ላይ የቀረበው ትችትና የክረምቱ ወቅት ተከትሎ ስላለው ቀጣይ የወታደራዊ እንቅስቃሴ አጠቃላይ ዝርዝር ሁኔታዎችን ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግና የደወል ምልክቷን በመጫን የእውነተኛ መረጃ አጋር ይሁኑ። ወደ ዝርዝር ዘገባው እንለፍ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ህዝብ ግንኙነት ኃላፊ አርበኛ አስረስ ዳምጤ ከአንከር ሚዲያ ጋር ባደረጉት ቆይታ እንደገለጹት በምስራቅ ወለጋ ዞን ጉቶ ጊዳና ሲቡ ወረዳ ስር በሚገኙት ልጎና መርካቶ ከተሞች አካባቢ ለተከታታይ 5 ሰዓታት ያህል የዘለቀ ጠንካራ ውጊያ ተካሂዷል። እንደ አርበኛ አስረስ ገለጻ የመንግስት ሰራዊት 23 ሞርተሮችን በማሰለፍ ከባድ ጥቃት ለማድረስ ቢሞክርም በቦታው የነበሩት የጌጠ ግርማ መብረቅ የጦር አበጀ ጥበቡ ክፍለ ጦር፣ የአንገር ጉትን ክፍለ ጦርና የታፈረ አለሙ ሳተናው ክፍለ ጦር ተዋጊዎች ባደረጉት የመልስ ጥቃት ድል መቀናጀት ተችሏል። በዚሁ አውደ ውጊያ 15 የመንግስት ሰራዊት አባላት መወገዳቸውን፣ 28 ክላሽንኮቭ ጠመንጃዎች፣ 13 የኤፍ1 የእጅ ቦምብ፣ 24 ካዝናዎች፣ 26 የወገብና የደረት ትጥቆች እንዲሁም በርካታ ተተኳሽ ጥይቶች መማረካቸውን ኃላፊው ገልጸዋል። በሌላ በኩል በጎጃም የተለያዩ ወረዳዎችና በጮቄ ሰንሰለታማ ተራራ አቅጣጫ በመካናይዝድ በብረት ለበስ ተሽከርካሪዎችና በቡድን መሳሪያዎች የታገዘ መጠነ ሰፊ እንቅስቃሴ በመንግስት ሰራዊት በኩል መደረጉ ተገልጿል። አርበኛ አስረስ ዳምጤ እንደገለጹት ውጊያው በበርካታ አቅጣጫዎች የተካሄደ ሲሆን ዋና ዋናዎቹ እንደሚከተለው ቀርበዋል። ከመካናሌ ወደ ደጋሰኝ የተደረገው እንቅስቃሴ ተከትሎ ለተከታታይ 4 ቀናት ውጊያ ሲካሄድ የቆየ ሲሆን ደጋሰኝ ከተማ በፋኖ ኃይሎች ቁጥጥር ስር መዋሏ ተገልጿል። የደንበጫና ኮረብታ ግንባር ከደንበጫ ተነስቶ ወደ ኮረብታ ከተማ ያመራውን ኃይል የኢንጂነር ክብር ተመስገን ሻለቃ ሲከላከል መሰንበቱን ተመልክቷል። ከደብረ ማርቆስ እና ስናን ወደ ጮቄ ያመራውን ኃይል የአካባቢው ሻለቃ በተቀናጀ መንገድ ከታተላቸው ተገልጿል። ከባህር ዳር ተነስቶ በገርገራ ወደ ዋሸራ ያመራውን ኃይል 3ኛው ክፍለ ጦር በመመከት በርካታ ምርኮኞችን መማረኩ ተገልጿል። በአዲስ ቅዳም አቅራቢያ የምትገኘው ፋግታ ከተማ በፋግታ ለኮማ ወረዳ እንዲሁም በሰክላ ወረዳ የምትገኘው አጎት ከተማ በፋኖ ኃይሎች ቁጥጥር ስር መዋላቸውን የአፋብኃ ህዝብ ግንኙነት ኃላፊ ገልጸዋል። በተጨማሪም የመንግስት ሰራዊት ቢኤም ሮኬቶችን፣ መድፎችንና ሞርተሮችን ዓላማ ባለየ ሁኔታ ወደ ተለያዩ አቅጣጫዎች በመተኮሱ በሰላማዊ አርሶ አደሮች መሰረተ ልማትና ንብረት ላይ ጉዳት ማድረሱን ተናግረዋል። መንግስት በጎጃም ያካሄደውን መጠነ ሰፊ ዘመቻና ያስመዘገባቸውን ድሎች አስመልክቶ የሚያሰራጫቸውን መረጃ በተመለከተ የተጠየቁት አርበኛ አስረስ ከሳምንታት በፊት በደጋዳሞት ቀጠና ክፍለ ጦር አዛዥ ኮሎኔል ጨምሮ ሰራዊቱ የደረሰበትን ኪሳራ ለማካካስና የታዋቂ ፋኖዎችን ዋና ቤዝ ለመምታት የታቀደ ስሌት እንደነበር ገልጸዋል። መንግስት የወጣውን ከፍተኛ ወጪና የኤክስፐርቶች ዝግጅት ለፕሮፓጋንዳ ፍጆታ ለማዋል ቦታዎችን ተቆጣጠርን የሚል ዘገባ ቢያቀርብም በፋኖ አቅም ላይ የደረሰ ጉልህ ጉዳት አለመኖሩን እና ይልቁንም የመንግስት እግረኛ ሰራዊት ከባድ ጉዳት አስተናግዶ በርካታ መሳሪያዎች መማረካቸውን ተናግረዋል። መንግስት ፋኖን በቦታው ይዞ በማቆየት ኮንቴን በማድረግ ወደ ሌላ ውጊያ የመግባት ስትራቴጂ ያለው ስለመባሉ ለቀረበላቸው ጥያቄ ሲመልሱ የሀገሪቱ 11 ሶች ጄኔራሎችና ኤክስፐርቶች በአማራ ክልል ተሰማርተው በሚገኙበት ሁኔታ ፋኖን አልፎ ወደ ሌላ ውጊያ የመግባት አቅም አለ ብለው እንደማያምኑ ገልጸዋል። በአዲስ አበባ ከተማ ኢትዮጵያ እየመከረች ነው በሚል መሪ ቃል የተካሄደ ስላለው ብሔራዊ ምክክር ኮሚሽን መድረክ የተናገሩት አርበኛ አስረስ ሂደቱን በህዝብ እልቂትና ደም ላይ የሚደረግ ቀልድ ሲሉ ነቅፈውታል። በአንድ በኩል በአማራ ክልልና በወለጋ አካባቢ ከባድ የጦር መሳሪያዎች፣ ድሮኖችና የድሮን ነዳጅ ከውጭ ሀገራት እየገቡ ጥቃት እየተፈጸመ፣ በሌላ በኩል ስለ ሰላምና ምክክር ማውራት ተቃርኖ መሆኑን አንስተዋል። ዋና ተፋላሚ ኃይሎች፣ ፕሮሚነንት የፖለቲካ አካላትና እውነተኛ ተቃዋሚዎች በሌሉበት የብልጽግና አካላት ብቻ የሚያካሂዱት ስብሰባ ሀገራዊ መፍትሄ እንደማያመጣም አክለው ገልጸዋል።
በመጨረሻም የክረምቱ ወቅት ሐምሌ 15 አጋማሽ ላይ ቢደርስም አየር ንብረቱ እንደተጠበቀው ዝናባማ ለመሆኑ ይህ ሁኔታ በፋኖ የሽምቅ ውጊያ ስልትና እንቅስቃሴ ላይ ምንም አይነት አሉታዊ ተጽዕኖ እንዳላሳደረ ተናግረዋል። በአሁኑ ወቅት ያለው የመንግስት እግረኛ ሰራዊት በአጭር ስልጠና የተሰበሰበ በመሆኑ ፕሮፌሽናልነቱ የላሸቀ ነው ያሉት ኃላፊው ፋኖ በአንድ ወጥ ድርጅታዊ መዋቅር ስር በመደራጀት ወደ አጥቂነት መሸጋገሩንና በጥቂት ጊዜያት ውስጥ በስርዓቱ ላይ መሰረታዊ ፖለቲካና ወታደራዊ ለውጥ እንደሚያመጣ ያላቸው ሙሉ እምነት ገልጸዋል። የተወደዳችሁ የኢትዮ ፋክት ተከታታዮች ከሁለቱ ወገን የተሰሙትን ወታደራዊና ፖለቲካዊ መረጃዎች ሙሉ በሙሉ ይዘንላችሁ ቀረብን። ሐሳብና አስተያየቶን በኮሜንት መስጫው ስር ያስቀምጡልን። ቪዲዮውን ላይክ እና ሼር በማድረግ ቻናላችንን ሰብስክራይብ በማድረግ የእውነተኛ መረጃ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። መልካም ጊዜ